ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን፣ ሁሉ ሰላም ነኝ። እንግዲህ ዛሬ ደግሞ አንዳንድ ነገር ልላችሁ መጥቻለሁ። ዛሬም አዲስ ለመጣችሁ ወይም አዲስ ለመምጣት ፕሮሰስ ጨርሳችሁ እየጠበቃችሁ ላላችሁ ሁላችሁም ይጠቅማችኋል፣ ስሙት ማለት ነው። እና ምን ልላችሁ ነው ውዶቼ፣ እዚህ ከመጣችሁ በኋላ አሁን ደግሞ ያመጡት ጸባይ የማዳሞች ወይ የአሰሮቻችን ጸባይ ብሄር መጠየቅ እንዲሁም በቃ አለ አይደለም በቃ አላስፈላጊ ነገሮችን መጠየቅ አምጥተዋል ማለት ነው። እና ውዶች ብሄር ስትጠየቁ አትናገሩ። እኛ ወደን አይደለም እንደዚህ እርስ በርሳችን እየሆን ያለ ነው። ስለዚህ ለውጭ ሰው እንኳን እንደዚህ ነግረናቸው ይቅርና እንደውም ክፍተታችንን እየተጠቀሙበት ስለሆነ ምንም ነገር አትናገሩ ውዶቼ። እንደዚህ ነው እንደዚህ ነኝ አትበሉ ማለት ነው። አብዛኞቻችሁ አሁን ላይ በቃ አዲስ ያመጡት ነገር ብዙዎቹ በቃ ብሄር እየጠየቁ ነው ማለት ነው። በተለይ አዲስ እየመጣችሁ አትናገሩ እንደዚህ አይነት ነገር። ምንድነው ብሄርሽ ሲሏችሁ በቃ ኩሽተር በሉ፣ ኢትዮጵያዊ ነኝ ብቻ በሉ ማለት ነው። እኔ የገጠመኝን ልንገራችሁ። እኔ እንኳን ሰዎች ሳይሆኑ በእንግድነት መጥተው የሚገርማችሁ ነገር ምንድነው አማራንሽ ኦሮሞ አለችኝ። በቃ በቀጥታ እንደዚህ ነው የጠየቀችኝ ማለት ነው። የሆነች ሴትዮ መጣና የሆነ በቃ እያቀራረብኩ ነበር፣ ብቻ እቃውን ልጨርሰው ነው የምላችሁ። በቃ አንካክቼባት ለዋላይ ዝም ብያት ኪችን ሄድኩኝና ከዚህ ቀደም የሆነ ሰው ጠይቆኝ ተቆጥቼ ስለነበር ሴትዮ የሷን ተቆጣቻት። እሷ እንደዛ አይነት ነገር አትወድም፣ ለምንድነው እንደዚህ ያልሻት ምናምን ነገር ብላና በቃ ኮሽትር በሉ። በቃ እንደዚህ ስትጠየቁ ብሄር ይሄ ነው አትበሉ። አማራ ነኝ ኦሮሞ ነኝ ትግሬ ነኝ ምናምን አትበሉ። እግዚአብሔር አምላክ እኛንም አንድ ያድርገን፣ ሀገራችንን ሰላም ያደርግልን፣ ከእንደዛ አይነት ነገር ይሰውረን፣ አንድ ያድርገን። እንደዚህም በቃ ክፍተት የፈጠርነው በሚዲያ የሚታየው ነገር ነውና እሱን እንግዲህ እግዚአብሔር አምላክ ይገስጽልን። ምንም ማለት አይቻልም። ግን ለውጭ ሰው እንደዚህ ነኝ አትበሉ ውዶች። የራሳችሁን አሳልፋችሁ አትስጡ። ነፍሷን ይማረው። አሁን እንግዲህ ይህን ሰሞን የሞተች ልጅ እየሰማችሁ ነው። ደግሞ ጭራሽ ከዚህ በኋላ ደግሞ የኛ መከራ ያልቅም። አሁን ደግሞ የመጣው አጀንዳ ቡዳ ሆና ልጄን እንደዚህ አርጋ እንደዚህ ብላ የሚባል ነገር ደግሞ እየወጣ ነው። ስለዚህ በጣም ከባድ ነው። አሁንም ከዚህ በኋላም ደግሞ እንደዚህ አይነት ነገርም ሊጠይቁ ይችላሉ። ሲጀመር ምን አይነት እርግማን እንዳለባት የኢትዮጵያ ሀገር አላቅም። ማለት ከሌላ ዜጋ እኮ የሚመጡት ስራ እንኳን እንደዚህ በቅጡ የሚሰሩ አይደሉም። ግን በቃ ተወዳጅ ናቸው። እግዚአብሔር አምላክ እንግዲህ እኛንም ተወዳጅ ያድርገን፣ ሰርቶ ለመመስገን ያብቃን፣ ሀገራችንን ሰላም ያደርግልን። እና ደግሞ እንደዚህ አይነት ነገር ደግሞ ተፈጠረ። ደግሞ አሁን በቃ ጭራሽ ደግሞ ጥንቁልና ምናምን። እኔ በጣም የገረመኝ ነገር በቃ ሳውዲ ውስጥም ጠንቋይ ያለ ማለት ነው። ማለቴ እንደዚህ ይከዳል ማለት ነው። እኔ እንደዚህ አላውቅም ነበር። እግዚአብሔር አሁን ነው በቃ ሚዲያ ላይ እንደዚህ አይነት ነገር የሰማሁት። ጭራሽ ደግሞ ሳኡዲም እንደዚህ ማለት አረብ ሀገራት እንደዚህ አይነት ነገር ያለ መተት ምናምን ያለ ራሱ አይመስለኝም ነበር። እና በጣም ከባድ ነው። በነገራችን ላይ እነሱ የሆነ ሰዓት እኔ ልንገራችሁ፣ ሴትዮ የታመመችና አጋጣሚ የታመመችው የእህቷ ሰራተኛ መታ ወይኔ አንቺ ሴትዮ ስራ ትሄዳለች፣ እኔ ሴትዮ ጠዋት ዝም ብላ ተኝታ ነው የምታረፍደው ምናምን ነገር አለች። እና ያንን ስናወራ ሴትዮ ስምት አርጋለች። ምንድነው ያልሽኝ? እኔ እኮ ስራ ነኝ። ያንቺ እናት ምን ስራ አላት ብለሽ ነው የመጣችው? ለእንግድነት የት ትሄዳለች ምናምን አለች። ይህንን ባለቻት ልጅቷ ኬንያዊ ናት። ደግሞ የሚገርመው አጋጣሚ ማለት ነው እንኳንም ኢትዮጵያ ያልሆነች አጋጣሚ ይህንን ብላት በማግስቱ እግሯን ወድቃ ተሰበረች። 1 ወር ተኛች። እንግዲህ እነሱ ያው ትንሽ ያካብዳሉ። በእርግጥ ግን 1 ወር ሙሉ ተኛች። በቃ ሆስፒታል እየተመላለሰች እግሯ እየታሸገ ከዛ እንደዚህ ብላኝ እኮ ነው ያቺ፣ እንደዚህ ብላኝ ነው ያቺ፣ አይኗ ቡዳ ነው አለች። ኧረ እንደዚህ አይባልም ምን ማለት ነው ምናምን ብዬ እኔ ዝም አልኳትኝ ማለት ነው። ከዛ አጋጣሚ ነው የሚሆነው፣ ያው ተገጣጥማችሁ ነው እንጂ እንደዚህ ላይሆን ይችላል። በቃ አንቺ ያው ስራ መሄድሽን ነው፣ እሷ ስራ ትሰራለች ቶሎ ትነሳለች ነው እንጂ ያለችው እንደዚህ አይደለም። አይደለም አይኗ ጥሩ ስላልሆነ ነው፣ ስራ ስሄድ ስላየች ቃንታ ነው ምናምን ነገር አለችና በቃ ተጠንቀቁ ለምታወሩት ነገር እነሱ ፊት ማለት ነው። ትንሽ ነገር ነው የሚፈልጉት። ጥንቃቄ አድርጉ። ስለ ብሄር አታውሩ፣ ስለ ዘር አታውሩ። በቃ ስራችሁን ስሩ። የመጣችሁ ለስራ አይደል? እንደዚህ ሀገራችንን ለቀን ስራ ብለን ነው አይደል ተሰደን የመጣ ነው።
በቃ ቤተሰብ ትተን ልጅ ትተን በቃ ሁሉን ነገር ትተን ሰው ሀገር የመጣ ነው ስራ ለመስራት ነው። ስለዚህ ዝም ብላችሁ አገሩ ሰላም እስከሚሆን ይሁን እንግዲህ እግዚአብሔር አምላክ ለእኛም ልቦና ይስጠንና ሀገራችንንም ሰላም ያደርግልን። በሰላም ሀገራችን ገብተን ደግሞ ጥሩ ነገር እስከምንፈጥር ዝም ብላችሁ ስራችሁን ስሩ። በቃ ስለሌላ ነገር አታውሩ። በተለይ ጠለብ ሆናችሁ መታችሁ የምትሰሩ ጠፍታችሁ የምትሰሩ እንኳን ብዙም የሚያሰጋችሁ ነገር ላይኖር ይችላል። ግን በጠለብ እንደዚህ መታችሁ ቤት ውስጥ የምትሰሩ እንደኔ ከባድ ነው ማለት። እንደዚህ አይነት ነገር አታውሩ። እነሱም በጣም ትንሽ ነገር ነው፣ ጥንቃቄ አድርጉ። ስለዚህ ይህንን ልላችሁ ነው ውዶቼ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ኮሜንት ጻፉልኝ። እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። በተለይ አዲሶች የሚያስፈልጋችሁ ነገር ካለ እሰራለሁ ማለት ነው። አበረታቱኝ። ሰላም ለእናንተ ይሁን። ነገ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።